እዛ ስገባ ደግሞ እናቴ ምን አስጠንቅቃኛለች አረቦች በፍጹም ስትቀመጭ አይወዱም ስለዚህ መስራት አለብሽ አለች በቃ እየሰራሽ ነው መታየት ያለብሽ አለች እውነትም ስገባ ምንም ስራ የለውም ቤቱ አንድ ልጅ ነው ያለው ምንም ግን የጸዳውን ቤት 10 ማጽዳት አለብህ በቃ ስልችት የሚል ነገር ማለት ነው እንደውም ያ ይሻላል ቶሎ ስለምሰራ ሰዓቱንም ሳላቀው ይሄድልኛል ይሄ ደግሞ በቃ በጣም ጭራሽ ከበደኝ ሌላ ከገብተሽ ዘግተሽ ብቻ ማለት አትችልም ምን ይላል ሁሌ ተጠብቀኛለች አለች ማዳሟ ከቤት አትወጣም ስለዚህ ሁሌ ነው የምታየኝትም ስንቀሳቀስ አብራኝ ናት በቃ ስሰራ ማየት ብቻ ነው የምትፈልገው ቀን የሰው ልጅም አትመስላቸው ምን ሮቦት ነው የምትመስላቸው በእውነት አያዝኑ ምንም አረ ምንም ምን እንጃ ደከመሽ ምናምን በቃ አንዱ 24 ሰዓት ብትሰራ ደስ ይላቸዋል ያቺ 3 ሰዓት 4 ሰዓት መተኛው ራሱ በጣም ምንድነው በዛት የሚሰማሽ አንቺ ሰው ሀገር ሄደሽ እንዳንቺ ያሉ ሰዎች እነሱ እየበሉ እየጠጡ ልጆቻቸውን እንትን እያደረጉ አንቺ ደግሞ እንደማሽን ሲያሰሩሽ ምንድነው ስለ ሀገርሽም ስለ ራስሽም ይወት ይሰማሽ የነበረው እንዴ በጣም ነበር ምናደደው አንደኛ በፈጣሪም በቃ እንዴ ለምንድነው አምላኬ እነሱ እንደዚህ ጌታ አርገኛን ባሪያን የምታረገን እኛም ፍጡር ከሆነን ሳትሰራ ነው እንደዚህ ሳይሰሩ ነው የሚበሉት እነሱ አይሰሩም ከሰሩ ራሱ ጧት ሄዶ አሁን በጣም ሰራ ከተባለ 6 ሰዓት ይመጣል ሰውየው